እያናገረ ነው። አሁን ምንድን ነው መነሻው? ምንድን ነው ያደረገው? ይሄ ማሙ ኧረ እንደው ምንም የለም አልወደኩም ነው። እና አሁን አይንቀሳቀስም። ይሄ እጅ እምቢ ብሎኛል። እጅህ እግርህስ? እግሬ እንደው በፊት ይከብድ ነበር፣ ግን አሁን ሳይሆን እንዲሁ የቀለለ ነገር ይመስለኛል። ግን መሄዱን እንትን ብሎኛል። አሁን አትራመድበትም? የለም በሰው እንዲህ እንደው ስለው ድንዝዝ ይለኛል። እንደው ግን ክብደቱ ተጅ ሐኪም ምን አለ? ሐኪሙ ግፊት ነው ያለኝ። ግፊት ነው፣ ነርቭህም ትንሽ ተነክቷል ምናምን ነገር አለ። ጤና መድን አለ? የለኝም። ለምን? እዛ ሰው ሀገር ልኖር ነው ዘንድሮ። ባለፈው እንትን ላይ መጣሁ። ስንት ቤተሰብ አለ? 5 ናቸው። 5 ልጆች? 3 ልጆች? እነዚህ ሁለቱ ወንዶች 3 አሉ። አንዱ ወደ ሰው ተጠግቶ ነው ላይ ገጠር። ባለቤቱ ነሽ አንቺ? የት ነው የነበርሽው? እዚያው ነው? ከዚህ ነው ሄድሽ ወይስ እዚያ ነው ያገኘሽ? እዛ ነው የተገናኘነው። እዛ ነው የተገናኘነው። ምንጃር ልጅ ነች። ከምንጃር ነው? ከምንጃር ነች። እዛው ተገናኝተን ነው። ማነው ስምሽ? አሁን በምን ነው የምትኖሩት? አይ አሁንም ይሄ በቀን ስራ እየሄድኩ ባለፈው ሂጄ ስመጣ እንደዚህ ሆንኩት። በጋውን እዚህ ከሰንብቼ ሐምሌ ላይ ሄድኩኝ። አሁን ምንድን ነው ያሰብከው? ምን አስባለሁ? ፈጣሪ እንደው ባዳነኝ ምን ሀሳብ አለኝ? ያው የቀን ስራ ነው እንጂ መስራት ምን ትሰራለህ? ስራ ሙያውን ምንም ሞካክር ነበር። ጤናውን ማለት ነው። አይ ኧረ ከጤንነትህ እንጂ አሁን እጅ ተዳንኩ ነው ታዳንኩማ። እና አሁን ሐኪም ቤት መሄድ ትፈልጋለህ? ቀጠሮ ሮብ አለኝ። ሮቡ? ማነው የሚከፍልልህ ሕክምና? ሕክምና ከዚህ ቀደም እንኳን አገጫጭተው ነበረ ሰዎች። አሁን እንኳን ብሩ እነሱም መሄዳቸው ነው። እንዴት አገጫጭተው? ተዛም ሰታተው ነበረ ሳንቲም። ዘመድ ነው? አሁን ከመሄዱም አንሄድም እያሉ ነው። ከዛው ሰው ፈልጌ እንደ ቢያደርስ። 3 ልጆች ነው አሉ? 5 ናቸው። 7 ራሳችሁን? ምግብ ያለው ሌላ ምግብ ሌላ መሬት አለ ትንሽ? አንድ ልማድ ማትሞላ ዝም ብላ ስም